አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ። ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞ እቺን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። እየፈለጉ ህዳሴ ተመርቋል፣ ምንም አማራጭ የለው። እየፈለጉ መንግስታችን የማዳበሪያ ፋብሪካ እየገነባ ነው። እየፈለጉ መንግስታችን ጋዝ እያወጣ ነው። እየፈለጉ ሌሎች የማዕድን ስራዎች እየተሰሩ ናቸው። እየፈለጉ ከተሞቻችን፣ ገጠሮቻችን መበልጸግ ጀምረዋል። እየፈለጉ ሌሎች የቱሪስት ማዕከላት እየተገነቡ ነው። የሚቆም ምንም ነገር የለም። ስለዚህ ይፈልጋሉ፣ ግን አይቆምም። አይቆምም ብቻ ሳይሆን እነሱ ይጠፋሉ የማምኑ። እነማን ናቸው የሚጠፉት ነው እዚህ ጥያቄው። አባዱላ ገመዳ እዚህ ላይ በፍጹም 100% የማይገናኙት አጀንዳዎችን አነሳ። ምንም አይገናኙ። አንደኛ እነዚህ ኢትዮጵያን እንዳትበለጽግ የሚፈልጉ ኃይሎች ናቸው አሰብን ወደዛ ያወሰዱብን ነው። ማን ነው የሚባለው? ቲፒኤልኤፍ ነው። ቲፒኤልኤፍ ህዳሴ ግድብ የገነባው ማን ነው? ኦህዴድ ነው የገነባው። ብልጽግና ነው የገነባው። ለብቻው ነው ኦህዴድ የገነባው። ለብቻው ነው ብአዴን የገነባው። የትኛው ቶፒክ እንዳገናኘ ተመልከተዋል። አንድ ነገር የታዘብኩት ነገር አለ። ኦህዴድ ብልጽግና አቅም ቢኖረው ኖሮ አፕታይቱ አሰብ የመውሰድ ታላቋን የሚሉት እነሱ የፈጠሯት ነገር ፈጥሯታለች የሆነ አሰብን በአንድ ቀን ጭምር የመግባት አፕታይት እንዳላቸው ፍላጎት እንዳላቸው ያሳያል። የሁሉም ንግግሮች ተመልከቷቸው። ለምንድን ነው ዘው ብሎ የማይገቡት? ሰው አያወራም፣ አክሽን ነው። አንደኛ ክፍለ ዘመን ሺህ ጊዜ ብታወራ ምን ያደርግልሃል? ፕሮፓጋንዳ የሚሸነፍ ኃይል ምናምን የለም ተብለሃል። 10 ጊዜ አድርገው ተብለሃል። ምንም አታረግም። ሰውም ኢትዮጵያ ህዝብም ሰለቸው፣ እኛም ሰለቸን፣ ሚዲያ ላይም ሰለቸን እኮ። ያልታዩ ሰዎችን ወደ ስክሪን እያመጡ አሁን ይሄ ነበር ያልታየው። አሰብ ስለ አሰብ አስተያየት ያሰጠው አባዱላ ብቻ ነው። አባዱላ አሰብ ወሎ መሆኑን የማውቀው የሚለው ሰውዬ ምን ሊያደርግ ነበር ኤርትራ ሄዶ የተማረከው? ምን ከማን ጋር ሊዋጋ? ምን ከሚያደርግ ኃይል፣ ምን ከሚፈልግ፣ ለምን ፐርፐዝ ከሚዋጋ ኃይል ጋር ሄዶ የተማረከው? ሻዕቢያ ለምን ሲዋጋ የነበረውና ሻዕቢያን ለማጥፋት ኤርትራ የዘመተው አባዱላ ገመዳ ዓላማው ምን ነበር? ኤርትራ እንዳትገነጠል፣ ኤርትራ ህዝቦቿን ምንም ባህሯን እንጂ ህዝቧን ምንም አያደርግልንም የሚለው የመንግስቱ ኃይለማርያም ንግግር፣ የደርግ ነገር የሞተ ቋንጣ የሆነ ፕሮፓጋንዳ እኮ ነው የድሮ። አሁንም ኤርትራ መገንጠሏ ሪኮግናይዝ አድርጓል። በራሽ ለዚህ ላይ ኤርትራ መገንጠል የማይመለስም ስለሆነባቸው ይሆናል። ግን ይሄ ግን አሰብ መሆኑን የማውቀው የሚለው በመቼ አወቃቀር ነው? ትግራይ የት ነው የምታውቃት? ትግራይ የትኛዋ ትግራይ ነበር ድሮ የሚያውቃት? አይኖ ወሎ ነበር ካለ አፋር የሚባል የለም። ለምሳሌ እዚህ አካባቢ አፋር የሚባል የለም። መቼም አፋርን ዘሎ ሄዶ አሰብ አይገባም አይደል? ወሎ ነበር። በየትኛው አካባቢ በመጨረሻ አካባቢ ያደረገው። ከዛ በላይ ማለት ራስ ገዝ ነበር። ትግራይ ራስ ገዝ ነበር፣ ምን ጥርጥር የለው። ራስ ገዝ ነበር ማለት አሁን አገር ሆነች ነው። ትግራይ አልሆነችም እኮ። ብትሆን ይሄን ሁላ ማዕዝ አይወርድባትም አዲስ አበባ ሆነ። አባዱላ ይሄን የሚያሳየው አባዱላ እንደዚህ ካለ ባጫ ደበሌ እንደዛ ብሏል። በነገራችን ላይ ማለት እኔ ከዚህ በላይ ስንቴ ነው የሚማረከው? ሰው ስንቴ ነው የሚሸነፈው? ተሸንፎ ሂድና አንገት እንዳይቆረጥ ሂድና አሸንፈ አሰብና ምጽዋ እንዳይሄድብኝ ኤርትራን ሙሉ በሙሉ አምጣ የተባለ ኃይል ተሸንፎ ሄደ። ለምን አባዱላ ያልመለሰው ባጫ ደበሌ ያልመለሰው የትኛው ትውልድ እንዲመለሰው ነው የሚፈልገው? የማን ትውልድ የማን እንዲሞትለት ነው የሚፈልገው? አባዱላ የት ነበርክ? ከመጀመሪያ የት ነበርክ? ኢህአዴግ ነበርክ። ኤርትራ ስትገነጠል ቁጭ ብላ አይታል። እንደዚህ ኤርትራ ተገነጠለችም አይደለም ዲክሌር አድርጋ ነው ሄደችው። እንደ አንቀጽ 39 ምናምን አድርጎ የሚወስድ ሰው ሊኖር ይችላል። የራሱ ጉዳይ ነው። እንደዛ አድርጋ አስተምሩ ትውልድ። በአንቀጽ 39 መሰረት የተገነጠለ ኢትዮጵያ ምድር ላይ የለም እስካሁን አንድ የለም።
እንዲያውም አንቀጽ 39 ሊገነጠል ነው ሲባል የነበረው ትግራይ ነው። በቲፒኤልኤፍ ሙቲቻ አመራሮች መሰረት ምክንያት ትግራይ በርካታ ኦፖርቹኒቲ እያለው አላደረጉትም። እነሱ ግን እየተሰደቡ ገንጣይ አስገንጣይ እየተባለ ለህዝባቸው አልሆኑ፣ ለራሳቸው አልሆኑ፣ በኢትዮጵያም አልተከበሩ፣ ራቁታቸው የቀሩ አሉ። ዋናው ጥያቄ ግን ኤርትራ ሄደ የተዋጋው ምን ልታተርፍ ነበር? አባዱላ ነው ማለት አሰብ ወሎ መሆኑ ካወቅ ምን ልታተርፍ ነበር የሄድከው? እና እንዴት ነው ትዝ ያለ የሚለው ጉዳይ እንዴት ከዚህ ጋር ተያይዞ ወደ መረር ያሉ ጉዳዮች አሉ። የጦርነት እንትን የራበው አለ። ጽምዶ የሚባል ነገር ባይመጣ ኖሮ ቀደም ብዬ እንዳልኳችሁ ጽምዶ የሚባል ጽንሰ ሐሳቡ ኮንሴፕቱ ብልጽግና መንደርን እንዲሁ አፈርድሜ ያበላ ፕላን ኤ ፕላን ቢ ፕላን ሲ በሙሉ ፕላናቸው እንዲበላሽ ያደረገው እሱ ባይኖር ኖሮ ተበልታለች፣ ትግራይ ተበልታለች፣ ኤርትራ ተበልታለች። ይሄን ምንም ጥርጥር የለኝም። በዚህ እንዴ ቆም ብላ አስብ እስቲ ብሎ የጽሞና ጊዜ እንደሚባለው ቁጭ ብለህ አስብ እስቲ ብሎ አይ እንደዚህ ካደረኩኝ እንደዚህ ሆናል፣ እንደዚህ ካደረኩኝ እንደዚህ ሆናል ብለህ ማሰብ ያስቻለው ያ ነው ጽምዶ የሚባለው ነው። ትላንት ስህተት ድጋሚ አይደገምም። እዚህ አካባቢ ድጋሚ የጦርነት አውድማ አታረገውም። በየተራ እሱ ወዳፎም እያልክ ትግራይ ውስጥ አስገብተህ እንደገና የትግራይን ከጨርሻለሁ ካልክ በኋላ ደግሞ ኢሳያስ እኮ 30 ዓመት ብቻው መራ፣ ህገ መንግስት የለው፣ በጀት የለው፣ ወጣት የሌለበት ሀገር፣ የአዛውንቶች ሀገር ፓርላማ ላይ ተቀምጠህ እኛ እኮ በየዓመቱ ኤርትራ እንወልዳለን። ትላንት ያልከው ሂሳብን በደንብ አድርገህ ትግራይ ላይ ለማሳካት አሳካዋለሁ ብለህ ያሰብከው ፕሮጀክት ለማሳካት የሚባልና የማይባል ስታደርግ ነበር። የቡና ቁርስ ታደርግ ነበር፣ ታስተናግድ ነበር። ቡና ቁርስ ጎንበስ ብለህ ሻኛ ይሻላል ከዱለት ይሻላል ከቅቅል እያልክ ምግብ ታስተናግድ ነበር ጎንበስ ብለህ። የሀገር ጠቅላይ ሚኒስትር የሰው ሀገር ሄደ የእንግዳነት ስሜት ሳይሰማ እንዲህ ብለህ ወርደህ ትሰራ ነበር። ለምን? በገዛ ሀገር ላይ ያለው ህዝብ ለመጨፍጨፍ። ብልጽግና ይሄን ወደ ራሱ ናሬቲቭ ወሰደው። ምን ይላል? ይሄው ዓለም በሙሉ ኤርትራን እያስጠነቀቀ ነው። ዓለም በሙሉ የኢትዮጵያን የበላይነት የኢትዮጵያን ኃያልነት እየገባው ነው። ዓለም በሙሉ በኢትዮጵያና በኤርትራ አካባቢ ያለው ውጥረት የቀይ ባህር አክሰስ ጉዳይ የኢትዮጵያ መብቷ ነው የሚለው እያስተጋባ ነውና ሽማግሌ እየላከን ወደ ኤርትራ የዩኤን ባለስልጣን ሄዶ ነበር። የቻይና ከፍተኛ ልኡክም ሄዶ ነበር። ሰውየው ወደ ሪያድም ሄዷል። ወደ ሳውዲም ሊመከር ነው፣ ሊገሰጽ ነው የተጠራው እና ዓለም በሙሉ ተጨንቃለች ነው። ዓለም በሙሉ የኢትዮጵያን ነገር ገብቷት የኢትዮጵያ ኃያልነት የኢትዮጵያ ፍላጎት ገብቷት ኤርትራን እየመከረች ነው፣ እየገሰጸች ነው። አሁን እንዳለ ዛሬ አጌና በሉት ወፍዘራሽ በሙሉ ይሄ ነው እያስተጋበሉት እና ይሄን ጦርነት እንዲቀር ነው እየተሰራ ያለው ድርድሩ የማደራደር ስራ ነው እየሰሩ ያሉት የሚለው ራሳቸው በራሳቸው እያስደሰቱ ነው። ራሳቸው አጀንዳ ይፈጥራሉ። ከዛ በሱ ደግሞ ሰው ያስደስታል። የነሱ ፋርሲ ብላ መንጋው ደግሞ በዛ ያስደስታሉ። ጉዳዩ ለምን አታረገውም ነው። አርገው እኮ ተብለህ ተጠርተሃል እኮ አድርገው እስቲ። አቅም ካለ መብት አለኝ ህጋዊ ታሪካዊ ምናምን የምትላቸው ቋንቋዎች አሉ። አድርገው ዘሄግ ሄድ። በራማ በኩል መጣለሁ ካልክ በራማ በኩል አሳልፈኝ ካልክ ሞክረው። ወደ ወረደና ጠይቀው ይፈቅዳል ወይ? በዛላምበሳ በኩል ይፈቀዳል ወይ? እችላለሁ ወይ ብለህ ጠይቀው። እንደማይፈቅድ ታውቀዋለህ። አቅሙ አይደለም ይሄ አቅም የለኝም ምናምን ሳይሆን እንደማይፈቀድ ታውቀዋለህ። ማን እንደማይፈቅድልህ ታውቀዋለህ። ጠይቀው ወደ ወረደ የሚፈቅድልህ እንደሌለ። ስለዚህ እነሱ አጀንዳ ይፈጥራሉ። እንትኑን እነሱን ህዝብ ያስደስታሉ። ከዚህ ጋር በጣም የሚያያዝ ጉዳይ የአብይ የውስጥ ችግሮችን እንዴት አድርጎ ማኒፌስት እያደረገ እንዳለ በተለያየ መንገድ ግልጥልጥ ብሎ እየወጣ እንዳለ ኢትዮጵያ ምድር ላይ የኢትዮጵያ ጉዳይ ማለት ነው። የትግራይና አማራን ጉዳይ እናስታውሳቸው። የትግራይ ጦርነት ኩንስ የሴናተር ኩንስ ምን አለኝ ነው ያለው? በ6 ሳምንት ብቻ ስጡኝ
የብልጽግና ጦረኛ እና በፍጹም ይሄ የስሌቱ እንዴት እንትን ሲያሰላው ባጭር ጊዜ እንጨርሳለን የሚለው ነው። በ6 ዓመት እድል ስጡኝና ልጨርሰው አለ። ከዛ አልጨረሰም። ሀገር አወደመ፣ ህዝብ አወደመ፣ ሰራዊት ጨረሰ፣ ጆኖሳይድ ፈጸመ። ጆኖሳይድ እኮ አልፈጸመም የሚሉ ኤሊቶች አዲስ አበባ ያሉ በተለይ የአማራ ኤሊቶች እንደዛ ሲል ምን አገባ ብትሉት ምንም የትግራይ ጆኖሳይድ ተፈጽሟል በቃ አልተፈጸመም በልና ሂድና ይሄ ስለተፈጸመ እያወራን ያለ ነው። የተፈጸመ ተፈጽሟል። አሁን ግን እየተፈጸመልን ነው። አማራ ክልል ሂድና አድ ነው። ቀላል ነው አይደል? ይሄ ንግግር ቀላል አቅም ካለ አድ ነው። አብን ነኝ ወጠጤ ነኝ ምናምን ብትል አማራ ክልል እየተፈጸመ ያለውን አስቁመው እስኪ። የአማራ ክልል እንደዚህ ያደረጉ ያሉ እኮ የአማራ ክልል ጦርነት እኮ እንዲቆም ስለማይፈልጉ ነው። ማስረሻ ሰጠ፣ እጅ ሰጠ ሲባል ሰላም አደረገ ሲባል እኮ እሪ እያሉ እየጮሁ ያሉት እኮ የጦርነቱ የአማራ ክልል ጦርነት እንዲቀጥል የሚፈልጉ ናቸው እኮ ይላል። አቤት ናሬቲቭ ሰርተ ሞታል። እና ይሄን በቀላሉ ይሄ ፖለቲካ መሆኑ ነው። ይሄ ፖለቲካ መሆኑ ነው። አታደርገውም ነው። ከብልጽግና ጋር ድርድር የማድረግ አቅም ያለው ፍላጎት ያለው በዚህ ሰዓት ያለው አሁን ያለው እገሌ ወጣ ወሰድኩት ምናምን እያልክ ገለሰው ተወስዳለህ ያለው ኢንቫይሮንመንት አይፈቅድልም። አማራ ክልል በየጊዜው ውጊያ ላይ ነው ያለው። በየጊዜው በየቦታው ምን እያደረገ እንዳለ እናውቀዋለን። ብልጽግና ሰራዊት የብልጽግና ሰራዊት የኢትዮጵያ ሰራዊት አይደለም። ይሄ የብልጽግና ሰራዊት በየመንደሩ ምን እየሆነ እንዳለ በየጊዜው ማሳየት አይጠበቅብንም። ማስረሻ ሰጠ ወሰድኩኝ ብለህ ግለሰብ ነው ወሰድከው። ግለሰብ ሰኚ ወስደህ ምን አደረከው? ምንም የት ነው ያደረከው? ያ ማን ደራሲው ኮሎኔል ማን ነው ደራሲ ምናምን የነበረው እሱ ተማርኮ ነው ይዤዋለሁ እጅ ሰጠ ሲሉት የነበረው አሰገድ የሚባለው አሰገድ የመጨረሻ የሰማነው ወደ ብስራተ ገብርኤል መውረጃ ቁልቁለት አለ እዛ ቤት ውስጥ አስቀመጥ ነው አለ። አንድ የደነሰው የነገረኝ ነው። ትልቅ ሰው የት ነው ያደረጋችሁት? ይሄ ሰውዬ ደብዛው ጠፋ ብዬው ጠይቄው ነበር። ያኔ እዛ ነው የደበቅነው፣ እዛ ነው ያለነው፣ ምግብ ምናምን እናቀርብለታለን፣ እዛ ነው ያሰርነው አለ። እስር ቤት አይደለም፣ አይ ግቢ ነው ያስቀመጥነው። ከዛ በኋላ ድምፁ የለም፣ የት እንደወሰዱት አልታወቀም። እና አሁን የትግራይና አማራን እናወዳደርና ወዴት የኢትዮጵያ ወጣቶች ደግሞ አሁን እየደረሰባቸው ያለው አሁን እየመጣባቸው ያለው አደጋ ከመከላከያ አካባቢ ያገኘነው ልንገራችሁ። መጀመሪያ የትግራይ ጦርነት በተመለከተ 6 ሳምንት አለ። አማራ ክልል ስንት አለ? 3 ሳምንት በማስረጃ ከፓርላማ ለማስተዋወቂያ ከፓርላማ ወጣላቸዋል። የአማራ በ3 ሳምንት አበባው ታደሰ ብርሃኑ ጁላ ስንት ነው የሰጠው? በ3 ሳምንት ጨርሰ አስረክበኝ አለው እና አስጨብጭቧል ስብሰባ ላይ። በእውነት አማራ ክልል በአጭር ጊዜ እና 10% ነው የተዋጋ ነው በ3 ሳምንት ጨረስ ነው ብሎ አዲስ አበባ ርክክብ ነበር። አታደርገውም አለ ነው፣ አይሆንም አለ ነው፣ ወትድርና አታውቅም ማለት ነው አለው። ከዛ በኋላ ጨረስ ነው የተባለው ዜጎች ገደሉ፣ አጎሳቆሉ፣ አፈናቀሉ፣ ከብቶች ጭምር በመካናይዝድ ምናምን መቱ፣ አብያተ ክርስቲያናት ሁላ መቱ፣ ሴቶች ደፈሩ። ቢቢሲ ዘ ጋርዲያን በሙሉ ያወጣው ሪፖርት አቃላችሁ። በ100 ሺህ የሚቆጠር የአማራ ወጣቶች ግን ወደ ፋኖ ተቀላቀሉ። አሁን ምሬ ወዳጆ ስንት ነው ጦር? እነ መከታው ስንት ነው ጦር? እነ ዘመነ ስንት ነው ጦራችሁ? ስንት ነው ቢባል ራሳቸው እንጎራችሁ ሚሊታሪ እንትን ነው፣ ግን መገመት ትችላላችሁ። በቀላሉ የተባሉና ምክር የሰጡ ሰዎች ነበሩ። ከመካሪዎቹ አንዱ ነው ዛሬ መካሪዎቹ ገዱ ተመክሮ ተው አትችሉትም፣ ይሄ አማራ ህዝብ ተቆጥቷል አለ። ተቆጥቷል አትመልሱትም አለ። ተሰደደ። ክርስቲያን ታደለ መከረ። ከዛ ያው ተሰደደ አይደል? ላስታውሳችሁ እዚህ ጋር በጣም ወሳኝ ጉዳይ፣ እጅግ ወሳኝ ነው። ህግ ማስከበር ሲባል ዜጎች በሀገራቸው በማንነታቸው ቤተኛና ባይተዋር ሳይደረጉ የሚኖሩባት ሰላማዊ ሀገር መፍጠር ብቻ ሳይሆን ለደረሰ ጥፋትም ተጠያቂነት ማስፈን ሲቻል፣ ይሁንና መንግስት ህግ ያስከብር ማለት መንግስት ህግ እየጣሰ ዜጎችን ያሸብር ማለት አይደለም። መንግስት ህግ የማስከበር መብት ብቻ ሳይሆን ግዴታ አለበት ሲባል ማስከበርና መጠበቅ ያለበትን ህግ የመጣስና የማፍረስ መብት አለው ይኑሮ ማለትም አይደለም። ባለፉት 3 ሳምንታት
ህግ ለማስከበር በሚል በከፈተው ዘመቻ ዜጎች በህገ መንግስቱና ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ የሰብአዊ መብት መከበር ስምምነቶች ጭምር ጥበቃ የሚደረግላቸውን መብቶቻቸውን የጣሰ ከህግ ማስከበሩ ይልቅ ህጋዊ ሂደቶችን ያልተከተለ መሆኑ ካፈጻጸሙ ተገንዝቤያለሁ። ይሄን እንዲህ ተባለ። ከዛ በኋላ ያው እንደምን አትወርዱም ከስልጣንም ተባለ። ወደ እስር ቤት ወረደ። ቀጥሎ በ3 ዓመት በ6 ዓመት እንጨርሰዋለን የሚለው ጉዳይ መጣና አሁን ወደ ውትድርና መግባት ማለት ታፍነ ነው የምትወሰደው። ባለፈው እዚህ ሚዲያ ላይ እባካችሁ አድኑን ድምጹን ይሄ የምታዩት አጠገብ ያለው ሁላችሁ ታፍሰን የመጣ ነው። ይሄ 13 ዓመቱ ነው። 13 ዓመት ምን ሊያደርግ ነው የሚታፈሰው የሚለው ከትላንት ወዲያ በዚህ ፕሮግራም ላይ አስቀኝተናችሁ ነበር። አፈሰ ወጣቶች ያፈሱ ወደ ኮንቴነር ከዛ ወደ ውትድርና 8 ዓመት ሙሉ በአፈሳ 8 ዓመት ሙሉ በጦርነት በቼ ነው ይሄ መንግስት ጦርነት የሌለው ኢትዮጵያ አንድ ቀን መፍጠር ይችላል ወይ? ጭራሽ አሁን እየሰማን ያለ ነው ከመከላከያ አካባቢ የሰማነው ብርሃኑ ነጋ ባለፈው 1 ዓመት በየአመቱ በ4ኛ ዓመት ላይ ወደ ናሽናል ሰርቪስ ትሄዳላችሁ፣ ወደ ነፃ አገልግሎት ሰጣላችሁ፣ መምራን ትሆናላችሁ ምናምን ብሎ ሰልፍ ነበር በየዩኒቨርሲቲው። ስንሰማው ደግሞ ከመንግስት አካባቢ ለየት ያለ አጀንዳ ይዞ መጥቷል። ናሽናል ሰርቪስ የምር ናሽናል ሰርቪስ እየመጣ ነው። እንዴት ነው የሚተረጉሙት? እንዴት ነው እነዚህ ሰዎች ወደ ናሽናል ሰርቪስ ወደ ውትድርና የሚያስገቧቸው? ገና ግልጽ አልተደረገም። ግን ናሽናል ሰርቪስ የዛሬ 3 ዓመት ከምናምን ናሽናል ሰርቪስ የግድ ነው ብሎ አብይ በፓርላማ እንደቀልድ የተናገረው ነበር። አሁን ይተገብሩታል። መቼ ነው የሚጀምረው የሚታወቅ ነገር የለም። ግን ከመከላከያ አካባቢ የሰማነው ኢትዮጵያ ናሽናል ሰርቪስ ያስፈልጋታል፣ የግድ ውትድርና እየገባ የሚያገለግላት ያስፈልጋታል እየተባለ ነው። አብይ አህመድ የዛሬ 3-4 ዓመት የተናገረው በዚህ አጋጣሚ ላስታውሳችሁ በዚህ ጉዳይ ላይ አንድ ወጣት ሃይ ስኩል ከጨረሰ በኋላ ወደ ዩኒቨርሲቲ ከመግባቱ በፊት ለጥቂት ወራት የብሔራዊ አገልግሎት አይነት ስያሜው ለጊዜው ያልታወቀ ሰርቪስ ያስፈልገዋል። ያ ሰርቪስ ከክልሉ ውጭ ከአካባቢ ውጭ ያለውን ነገር ለማየት ይጠቀምበታል። እንደ ከዚህ ቀደሙ አስገዳጅ አናደርግም። በግድ ካልዘመትክ አንልም። በግድ ሄደ አገርን ካላወቅክ አንልም። ነገር ግን አገሩን የማያውቅ ሰው ስራ አንቀጥርም። ስራ የምንቀጥረው ሃይ ስኩል ጨርሶ 3 ወር 4 ወር ወጣ ብሎ አገር ለማየት ለመስራት የሞከረን ሰው ስራ ስንቀጥር አንዱ መመዘኛችን እሱ ይሆናል። የሚያጨበጭበው ወጣት እኮ ነው። የወጣቶች ሚና ስክሪን ላይ የምታዩዋቸው የወጣቶች ሚና የሚለው እነዚህ ናዝመት የተባሉ ያሉ ወጣቱ ነው። እነዚህ የሚያጨበጭበው ግን እርግጠኛ ናቸው እነሱ እንደማይዘምቱ። ይሄ ጠቅላይ ሚኒስትሩ እነዚህ ወጣቶች ቢሆንም ወጣት ዝመት የተባለ ያለው የድሃ ልጅ ነው። የሚያጨበጭበው ሌላ የተመረጠ ኤሊት ነው። ይሄ ለየት ያለ ኤሊት ነው እያጨበጨበ ያለው ድጋፍ የሰጠው ጠቅላይ ሚኒስትሩ። ኦኬ ትላንት ስታጨበጭብ ነበርና አንተን እኮ እያልኩኝ ያለው አንተ እኮ ወጣት ነህ እና አንተን የምትዘምተው ሲባል አይዘምትም።